አማራን አግብቶ ያልወለደ ኦሮሞ አሁን በዚህ ሰዓት ከት ይገኛል? ደሞ ኦሮሞን አግብቶ ያልወለደ አማራ ኮሜንት ላይ ጻፉልኝ ለምሳ ስንት እንዳወጣችሁ። እኔ ደግሞ በአንድ የምሳ ዋጋ መግዛት የምትችሉትን ኦሪጂናል ሽቶ ላሳያችሁ። ዋው ጥሩ ነው። ሽቶ በጣም ቆንጆ ነው። ምሳ ግን 29900 ብር ኢትዮጵያን ብር ምንድነው የምትበሉት በዚች ብር? ከፈቀዳችሁልኝ መረዳት ላስረዳችሁ። በእኔ መረዳት የሰው ልጅ ከብዙ ጥፋት ከብዙ ውድቀት በኋላ በቀኑ መጨረሻ ላይ ከዚች ዓለም ተምሮ የሚሄደው አንድ ነገር ነው። አማራን አግብቶ ያልወለደ ኦሮሞ አሁን በዚህ ሰዓት ከት ይገኛል? ደሞ ኦሮሞን አግብቶ ያልወለደ አማራ የት ሀገር ነው ያለው? በላስረዳኝ አውራ። አማራን አግብቶ ኦሮሞን አግብቶ ያልወለደ ትግሬ ሺህ ጊዜ ብትፈልግ ታገኛለህ ዛሬ። ደቡብስ ብትለው ሶማሌው አፋሩ ከሁሉም ብሔረሰብ ተጋብቶ አይደል እንደ የሞቀው ትዳሩ። ነጭ ብትል ጥቁር ከሀገር ውጭም ያለው የአዳምና የሔዋን ኩሩ ንጹህ ዘር ነው። ምንስ ቃል ታወጣለታለህ? ምንስ እንከን ታወጣለታለህ? ይሄ ምንም እንከን ያስፈልገውም። እንደው አይምሮ ካለ ከክፉ ነገርና ከዘር ከሃይማኖት የጸዳ አይምሮ ይፈልጋል። ይሄ ነገር ለማድረግ በጣም ይገርም አገላለጽ ነው። ሰላም ውድ ቤተሰቦች እንደምን አላችሁ? ሰላማችሁ ብዙ ትርፍ ይበልልኝ። እንደምሰነበታችሁ እኔ ጋር እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው አጠር መጠን ያሉ አስተማሪ አዝናኝ ቪዲዮዎች ይዤላችሁ ወደ እናንተ መጥቻለሁ ማለት ነው። ቪዲዮውን ላይክ በማድረግ ጀምሮ አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነን። ሰላማችሁ ብዝዝት ይበልልኝ። በእውነት እንግዲህ ይህንን ሰው አለማድነቅ አይቻልም። በእውነት በጣም ደስ የሚል ግጥም ነው። በጣም አስተማሪና መካሪ የሆነ ነገር ነው ማለት ነው። ዛሬ እንደዚህ የሚያስብ ሰው የምር ተናጋሪ ነው እንጂ ተግባራዊ የሚያደርግ ስለጠፋም ጭምር ነውና ይሄ ነገር ወደ ተግባር ቢቀየር የእውነት የድሮ ኢትዮጵያን ቁጭ ብለን ማየት እንችል ነበር ማለት ነውና እግዚአብሔር አምላክ እስኪ ደግሞ ይህንን ጊዜ በሰላም አሳልፎ ድሮዋን ኢትዮጵያ እንድናያት ሰው ልጅ ተፈቃቅሮ ተወላልዶ እንዳለ ተከባብሮ እንዲኖር ደግሞ እግዚአብሔር ፍቃድ ይሁን። ወደ ቀጣይ ቪዲዮ እንሄዳለን። ሰነፍ ተናጋሪ ግልጽ ነኝ ይላል። ግልጾች ይሄንን ቪዲዮ እንድትሰሙልኝ እፈልጋለሁ። ረጅም ጊዜ በጣም ግልጽ ነኝ ብዬ አስብ ነበር። የተሰማኝን ስሜት ፊት ለፊት ነው የምናገረው፣ በፍጹም አልደብቅም። የሆነ ነገር ካዘንኩብሽ እናገራለሁ፣ በውስጥ የሚይዘው ነገር ስለሌለ እኔ ሰላም ነኝ ብዬ አስብ ነበር። ለካ እኔ በጣም ሰነፍ ተናጋሪ ስለሆንኩ ነው። ያልበሰለ ሰው ንግግሩን መርጦ ሳይሆን የመጣልኝ እናገራለሁ ይልና እኔ ግልጽ ነኝ በሚል ግን ሽፋን ይሰጠዋል። አሁን ያስተዋልኩት ግን ይሄንን በደንብ ስረዳ ለካ በጣም ጥሩ ተናጋሪ ሆኜ ግልጽ መሆን እችላለሁ። ግልጽነት ማለት የመጣልኝን ማውራት ሳይሆን ሰዎችን ስናገር እነሱን በማይረብሽ መልኩ እነሱን በማይደብር መልኩ ለነሱ ክብር በሰጠ መልኩ መናገር እችላለሁ። ከዛ ደግሞ የኔ ዓላማ እኔ ያልተመቸኝን ነገር እንዲያስተካክሉልኝ ለነሱም ደግሞ እንዲቀየሩ ከፈለኩኝ እንዲቀየሩ ነው። ስለዚህ ዓላማዬ ግልጽ ነኝ በሚል ሰበብ ሰዎችን ኦፌንድ እያደረኩኝ እነሱም አይቀየሩም፣ እኔም የሚፈልገውን ነገር አላገኝም። ስለዚህ ምን እየሆንኩ ነው? ብዙ ሪሌሽንሺፖችን፣ ፍሬንድሺፖችን፣ የተለያዩ ነገሮችን እያጣሁ ነው። ስለዚህ ግልጾች እባካችሁ ቃላቶቻችሁን መምረጥ ጀምሩ። ጥሩ ተናጋሪ ማለት የሚሰማውን ስሜት በብስለት መግለጽ የሚችል እንጂ እኔ ግልጽ ነኝ በሚል ሰበብ ሰነፍ ተናጋሪ መሆን ማለት አይደለም። አሜዚንግ በጣም ምርጥ ምክር ነው። አንዳንድ ጊዜ አዎ እንደዚህ እናስባለንና እኛ ግልጽ የራሳችን የፊታችን ብቻ ነው ግልጽ መሆናችን ብቻ ነው እንጂ በስተጀርባ ምን ይፈጠራል የሚለውን ነገር ወይ ደግሞ ወደፊት ምን አይነት ነገር ያጋጥመናል የሚለውን አስበን አናቅምና እንግዲህ ሁለቱ ልዩነቱ ምን እንደሆነ ያው መድገም አይጠበቅብኝም። ወደ ቀጣዩ እናልፋለን። ማንም ስላንተ ህመም ግድ አይሰጠውም። እመነኝ። ህመምህን ደበቅ አድርገህ ወደ ስኬት ማማ ከፍ ስትል ሁሉም ያጨበጭብልሃል። ለዚህ ደግሞ የቅርብ ጊዜ ምሳሌ እዚህ ሶሻል ሚዲያ ላይ ያላችሁ አሁንም እላችኋለሁ ህመማችሁን ደበቅ አድርጉት። ማንም ስለናንተ ህመም ግድ አይሰጠውም እስካላበራችሁ ድረስ። ሁላችንም ህመማችንን መደበቅና በውስጣችን መያዙ መልካም ነው። እውነት ለመናገር አንዳንድ ጊዜ በሽታውን ያልተናገረ መድኃኒት አይገኝለትም የሚሉት ነገር አለ፣ የሚሉት አባባል አለ። ትክክል ነው። ግን መናገር ያለብንና የሌለብንን መለየት የሆነ ስራ ልትጀምሩ የሆነ ነገር ስኬት ላይ በቃ እናንተን የሆነ ወደ ጥሩ ነገር የሚያደርሳችሁ ነገር ካለ ያን ነገር አስቀድማችሁ መናገር ማለት በራሳችሁ ላይ ምን ማድረግ ነው ማለት ነው? መሰናክሎችን ማብዛት ወይም ደግሞ እንቅፋቶችን ማብዛት ማለት ነው። እኛ እንደምናውቀው የሰው ልጆች ሰዎችን ከማበረታታ ሰዎችን ከማገዝ ሰዎችን አይዟችሁ ከጎናችሁ ነን ከማለት ይልቅ ወደ ምን እናመዝናለን ማለት ነው? ወደ መጥፎ እይታ። መጥፎ እይታ ማለት ይሄ ቅናታዊ መንፈስ የሚባላል ዓለማዊ ቅናት ነገር ያ በቃ እዛ ነገር ያ ሰው እንዳይወጣ የሆነ ወደታች የመኮርኮም ያ ሰው ወደ ላይ እንዳይወጣ
ወይም ደግሞ በእርምጃ እንዳይሄድ ምንድነው እሱ ዝቅ ዝቅ እንዲል ነገሮችን በቃ እንዲህ የማጥመድ እንትኖች አሉብን እና ብዙ ጊዜ ሰዎች ያሰቡትን ያለሙትን ነገር ላይ ለመድረስ ምንድነው አስቀድሞ ማውራት መናገር የለባቸውም። ሰይጣን የሰውን ሐሳብ አያውቅም በነገራችን ላይ እና የሰውን የውስጥን ሐሳብ አያውቅም። ሰይጣን አውጥተን ስንናገር የሆነ ነገር በተግባር ስናደርገው ነው ሰይጣን የሚያውቀው ማለት ነው። ስለዚህ ነገር ከማድረጋችን በፊት አውጥተን የምናሳየው ነገር ግን ደግሞ እኛን ወደኋላ ከስኬታችን የሚጎትተን ነገር ሆኖ እናገኘዋለን ማለት ነው። ምክንያቱም በሰዎች ላይ አድሮ ይፈትነናል፣ ዲያብሎስ ትሬት ይፈትነናል፣ በጣም ብዙ ነገሮች የዋሳ ታምጣ እዴ ወንድም አለም ኢትዮጵያዊ ነህ በነገራችን ላይ ነህ እንዴ? ግዴታ ፈረስ ማርባት አለብን እንዴ? ፈረስ ከፈረስ ውጭ ምን መውለድ እንዳለባት ለማወቅ በጣም ነው ያሳከን። ለማንኛውም ለጣይክስ ኦኬ እሺ ተልባ ቢንጫጫ ምንድነው ምሳሌ አነጋገር? ኦኬ ተልባም ቢንጫጫ ባቄላም ተንጫጫ። እሺ ባንክሽ አተርስ አልተንጫጫም። አንዳንድ ጊዜ ያው ፈታ ያስፈልጋል፣ ዘና ያስፈልጋል። እውነት ነው እና ፈታ ስለምታደርጉ እናመሰግናለን። አተ ባቄላም ተንጫጫ አላለችም። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። እናመሰግናለን። ኮሜንት ላይ ጻፉልኝ ለምሳ ስንት እንዳወጣችሁ። እኔ ደግሞ በአንድ የምሳ ዋጋ መግዛት የምትችሉትን ኦሪጂናል ሽቶ ላሳያችሁ። ሞንቴ ብላክ ኤክስትሪምን በ100 ኤምኤል ፐርፊውሙን በ29900 ብር ብቻ። ኦ ዋው 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 ጥሩ ነው። ሽቶ በጣም ቆንጆ ነው። ምሳ ግን 29900 ብር ኢትዮጵያን ብር። ምንድነው የምትበሉት በዚች ብር? ቆቆር ነው የሚበላው? ምን አይነት ምግብ ነው የሚበላው በ29000? ጥሩ እየቀለድን ነው። ኢትዮጵያን በኢትዮጵያ ያንቺስ ከፋ፣ ያንቺስ ከፋ እህት አለም እንደው ምን ልታናግሪ ነው አሁን? ቆይ ምን ለማለት ምን ልበል? እንደው ምን ልበል? እንደው ምን ልበል? ኧረ እንደው አንደበትን ያዝልኝ። ይሁን እስቲ ይሁን 30,000 ብር አትይው ማለት 30,000 ብር እንግዲህ አንድ ምሳ ነው አይደል? ይሁን ቀጣይ እንነጋገራለን። ቀጥለሽ ብትመጪ ደስ ይለናል። እኛ ተመችቶናል። ዞሮ ላይክ ነው ሌላ ምንም የለም። ሆይ ከፈቀዳችሁልኝ መረዳት ላስረዳችሁ። በእኔ መረዳት የሰው ልጅ ከብዙ ጥፋት ከብዙ ውድቀት በኋላ በቀኑ መጨረሻ ላይ ከዚች ዓለም ተምሮ የሚሄደው አንድ ነገር ነው፣ ራስን መግዛት። ራስን መግዛት ምን ማለት ነው? በቀላል አማርኛ የስጋ ስራንና የመንፈስ ፍሬን መለየት። ሊቃን ሲያስቀምጡት ራስን መግዛት 6 ዋና የሚባሉትን ቦታዎች ከፋፈሉት። የአንደበት ንጽህና፣ የልብና የአእምሮ ንጽህና፣ የስጋ ንጽህና፣ የማየት ንጽህና፣ የጆሮ ንጽህናና የእጅ ንጽህና ብለው ምን ማለት ነው? አንደበቴ ንጹህ ነው የሚለውን በምን ማወቅ እንችላለን? ቀላል ነው። መጥፎና ከንቱ ቃልን ካፋችን የምናስወግድ፣ ትሁት የሆንን ሰው አክባሪ የሆንን፣ ብልግና ቃላትን የማንናገር፣ የተራክበው ቀልድን ጋጦጥ ዝማሬን የማናዘወትር ከሆነ ይሄ አንደበታችን ንጽህናን ያሳያል። አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነው እንደተባል ነው። ሁለተኛው የልብ ንጽህና። የልብ ንጽህና የስሜቶች፣ የደስታ፣ የድርጊት፣ የሀሳብ ንጽህናን ሁሉ ይጠይቃል። ልቡ ንጹህ የሆነ ሰው አይምሮ ንጽህና አለው፣ አንደበቱ ንጹህ ነው፣ ስሜቱም ንጹህ ነው ማለት ነው። ታዲያ አይምሮሽ ወይም አይምሮ ንጹህ ባልሆነ መንገድ ሲባክን ሲባዝን ካገኘኸው ፈጥነህ ተቃውሞ፣ ወደ ሌሎች የሰውነት ክፍል ከመዛመቱ በፊት ማለት ነው። ቀጣዩ ደግሞ የስጋ ንጽህና። ከስጋ የደስታ መጠበቅ። ስጋ የደስታ ስንል ዓለምና በዓለም ያሉትን አትወደዱ እንደተባል ነው። የስጋ ምኞትን፣ የአይን አምሮትን፣ በገንዘብ መመካትን፣ ዝሙትን፣ ድሎትንና ሆዳምነትን ከኛ ማስወገድ ማለት ነው የስጋ ንጽህና። የተቀሩት ደግሞ የማየት ንጽህና፣ ምኞታዊ እይታን፣ የአይን አምሮትን መግታት የቻለ ሰው ስሜቱን ገዛ ማለት ነው። ከዚያ ያበቃም። ራስን መግዛት የጆሮንም ንጽህና ይፈልጋል። የሰው ወሬ በድብቅ ለሚሰማ ወይም ደግሞ ያውቀው ዘንድ መብት የሌለውን መረጃ ለማወቅ የሚሞክር ግለሰብ ተራክባዊ የሆነ ቀልድ፣ ዘማዊ የሆነ ቀልድን የሚቀልድና ሀሜትን የጠላሽ። ውድ ቤተሰብ በነበረን ቆይታ እጅግ ደስ እንዳላችሁ እንደተዝናናችሁም አንዳንድ ትምህርትም እንደወሰዳችሁበት ተስፋ አደርጋለሁኝ። እስኪ አንዳንድ ጊዜ ያው ዘና የሚያደርጉ ነገሮች የሚያስፈልጋሉ በሚል ነው ማለት ነውና ቪዲዮን ላይክ በማድረግ ጀምሮ ቤተሰብ ላይክ አድርጉልኝ። አካውንት የተመቷል ነው የምላችሁ። የምር ሰሞኑን ትንሽ አሞኝ ስለነበረ ቪዲዮ አልሰራውኝም እውነት ለመናገር ያው እንደምታውቁት አየሩ ትንሽ አልተመቸኝም እና አልቻልኩም ማለት ነው። ትንሽ እየበረደኝ ነው እያመመኝ ምናምን ነገር ነው የከረምኩትና አሁን እግዚአብሔር ይመስገን ያው ለውጣለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ ስለምታበረታቱኝና ከጎኔ ስላላችሁ እጅጉን ቴንኪው ብያለሁ። መልካም ቀን ይሁንላችሁ።